ነገሩ ተገለበጠ። በዚህ አዲስ ዓመት እግዚአብሔር ነገሩን ገልብጦታልና አትፍሩ። ሁላችሁም ኮሜንት ላይ ገቡና ነገሩ ተገለበጠ በሉ። የሚገርማችሁ ነገር የአይሁድ ጠላቶች በአይሁድ ላይ ሊሰለጥኑባቸው ዓመቱ በደረሰ ጊዜ በ12ኛው ወር ከወሩም ደግሞ በ13ኛው ቀን የመጨረሻ ቀኑ በደረሰ ጊዜ እግዚአብሔር ነገሩን ገለበጠው። እናንተ በእግዚአብሔር ተመርጣችኋልና ምንም አይነት የሰው ክፋት የሰይጣን ክፋት ሊደርስባችሁ አይችልም። ዶክተር ያወጀው አዋጅ ዛሬ ነገሩ ተገልብጧል። ጠላት ያወጀው አዋጅ ዛሬ ነገሩ ተገልብጧል። ባለ ዕዳ በእናንተ ላይ ያወጣው የክስ ደብዳቤ ዛሬ ነገሩ ተገልብጧል። የትኛውም አይነት የክፋት አሰራር በእናንተ ላይ ላይከናወን እግዚአብሔር ነገሩን ገልብጦታልና እንኳን ደስ አላችሁ። ሃሌሉያ። ስለዚህ ሁላችሁም ኮሜንት ላይ ግቡና ነገሩ ተገልብጧል ትሉልኛላችሁ። ክብር ለእግዚአብሔር። ውጊያው የደምና የስጋ አይደለም። በዚህ ምድር ላይ ስንኖር ውጊያ አለብን። በዚህ ምድር ላይ ስንኖር ጸብ አለብን። በዚህ ምድር ላይ ስንኖር ብዙ ነገር በእኛ ላይ ኃይላቸውን ሊገልጹ ይወዳሉ። ነገር ግን የማይታይ ስውር እጅ ዛሬ ለእናንተ ስለሚነሳ እግዚአብሔር ጠላቶቻችሁን ድል ይነሳላችኋል። እግዚአብሔር በሽታችሁን ይፈውሳል። እግዚአብሔር ከድህነት ነፃ ያወጣችኋል። ተመልከቱ እዚህ ላይ ምን እንደሚል አዳር በሚባል በ12ኛው ወር ከወሩም በ13ኛው ቀን አይሁድ በጠላቶቻቸው ላይ ሊሰለጥኑባቸው በነበረበት ቀን እግዚአብሔር ነገሩን ገለበጠው ይላል። ክብር ለኢየሱስ ይሁን። ዛሬ ነገሩ ተገልብጧል። ስለዚህ አንድ ሰው መልእክት አለ። ክብር ለእግዚአብሔር ይሁን። በዚህ ዓመት የምትፈሩት ነገር እግዚአብሔር ነገሩን ገልብጦታልና ፈጽሞ አትፍሩ። የሚገርማችሁ ነገር እነዚህ ሰዎች ምንም አላጠፉም። ያጠፉት ጥፋት ምንም የለም። አይሁድ በዛች ምድር ላይ በሚኖሩበት ዘመን ምንም አይነት ጥፋት አልተገኘባቸውም። ነገር ግን ጥፋቱ አንድ ነገር ነው። ሰይጣን ለምን ለኔ አልሰገድክልኝም፣ ሰይጣን ለምን ለኔ አልተንበረከከልኝም በሚል ተልካሻ ምክንያት፣ የአምልኮ ምክንያት አይሁድን ሊያጠፉ ተነሱ። የሚመለከው እውነተኛ አምላክ ኃይልና አቅም ያለው የእስራኤል ቅዱስ እግዚአብሔር ደግሞ መጣና ነገሩ ወደ ራሳቸው እንዲገለበጥ አደረገ። ንጉሱ ሊያውጅባቸው ቀኑ ደርሷል። ትእዛዙ ሊፈጸም በደረሰበት ቀን በዚያው ዕለት እግዚአብሔር ነገሩን ወደ ራሳቸው ገለበጠው። እመኑ ዛሬ በክፉ በእናንተ ላይ በተነሳሽነት ያደረጉት የክስ ደብዳቤ በእናንተ ላይ የሚማከሩት እንጣለው ብሎ በሚማከሯችሁ ሰዎች ላይ እውነት ሁል ጊዜ ስብር ባለ ልብ ከእግዚአብሔር ጋር መኖር ስትጀምሩ እግዚአብሔር የነገሩ ባለቤት ያደርጋቸዋል። የከተማው መሪ ያደርጋቸዋል። የጉዳዩ መሪ ያደርጋቸዋል። ኢየሱስ ጌታ ነው። ተመልከቱ እዚህ ላይ እንደሚል አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝ አዋጅ ሊፈጸም በነበረበት ቀን አይሁድ በጠላቶቻቸው ላይ ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድ ከፍታቸውን በሚሹ ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሱ በአርጤክስስ አገሮች ሁሉ በነበሩ ከከተሞቻቸው ሁሉ ውስጥ ላይ ተሰብስበው እነሱም ፍርሃት በላያቸው ላይ ወደቀባቸው። ምን? በእነሱ ላይም ፍርሃት ወደቀባቸው። ትላንትና ሊያስፈራቸው፣ ትላንትና ሊያስጨንቋቸው እግዚአብሔር ነገርን ያያል። እግዚአብሔር ጉዳዩን ይመለከታል። እግዚአብሔር የእውነት አምላክ ነው። እግዚአብሔር ቅን ፈራጅ አምላክ ነው። እግዚአብሔር በልጆቹ አይደራደርም። አንድያ ልጁን እስከ መስጠት ድረስ የወደዳችሁ እግዚአብሔር እናንተ ከንቶች አይደላችሁ፣ እናንተ የማትረቡ አይደለም። ግን አንድ ነገር ማወቅ አለብን። ጉዳያችን ለእግዚአብሔር መስጠት አለብን። ነገራችንን ለእግዚአብሔር መስጠት አለብን። እዚህ ጋር አይሁዳውያን ያደረጉት በእነሱ ላይ ሞት ሲታወጅባቸው ይግባኝ አልጠየቁ፣ አስታርቁኝ አላሉ። ሞት እንዲፈረጅባቸው ያደረገው አንድ ሰው ነው። ከዛ ሰው ጋር ዳኝነት አልጠየቁ። እውነተኛ ወደሆነው ዳኛ ወደ እግዚአብሔር ጮሁ። በጣም ብዙዎች እግዚአብሔር ነገራቸውን እንዳይሰራ ከእግዚአብሔር ጋር አትወራረዱም፣ ከእግዚአብሔር ጋር አትጠይቁ። አይሁዳውያን ያደረጉት አንድ ነገር ነው። በእግዚአብሔር ፊት ስብር ባለ ልብ ተንበርክከው እግዚአብሔር ሆይ እድል ፈንታ ስጠኝ፣ እግዚአብሔር ሆይ ከጠላቶቻችን አድነናል። ክብር ለእግዚአብሔር። እግዚአብሔር ዛሬ ከጠላቶቻችሁ ያድናቸዋል። እግዚአብሔር ዛሬ ከጠላቶችሽ ያድንሻል። እግዚአብሔር ከሚያዝቱባችሁ ሊያጠፋችሁ ከሚወዱ ሰዎች እግዚአብሔር በእነሱ ላይ የበላይ አለቃ ያደርጋቸዋል። ጉዳዩን ለእግዚአብሔር ሰጡ። በምህረት አይደለም የምትለቀቁት። ጉዳዩን ለእግዚአብሔር መስጠት ስትጀምሩ በምህረት የምትለቀቁ ሳይሆን በዛ ከተማ ላይ ገዢ አለቃ ተደርጋችሁ እንድትሾሙ ያደርጋቸዋል። ተመልከቱ የተደረገው ነገር። እነዚህ ሰዎች ሞት የተፈረደባቸው ናቸው። መርዶክዮስ እንዲሰቀል አዋጅ ታውጆበታል። ነገር ግን እግዚአብሔር ምን ያደረገው?
እንዲሰቀል ነገር ሲቆጠቁት ነገር ሲያነሳሳ የነበረውን ሰው በመስቀል ላይ እንዲውል አደረገውና ሞት የታወጀበትን የእግዚአብሔር ፕሮግራም ያለበትን የእግዚአብሔር አጀንዳ ያለበትን ያንን ሰው አርጤክስስና ያንን ህዝብ በአጠቃላይ እግዚአብሔር ምን አደረጋቸው? የዛ ከተማ አለቃ ገዢ ያደረጋቸው። በአይሁድ ላይ ሊሰለጥኑባቸው መሳሪያቸውን ጦራቸውን እየሳሉ የነበሩ በአጠቃላይ ጦራቸውን ጣሉና ተንበርክከው ለእናንተ እንሰግዳለን፣ ለእናንተ እንበረከካለን ማለት ጀመሩ። ፍርሃት የያዛቸው ወደቀባቸው። ዛሬ በጠላቶቻችሁ ላይ ፍርሃት ይወድቅባቸዋል። ምንም ይሁን በቲክቶክ በፌስቡክ የዘንድሮ ጦርነት ፌስቡክ ነው። የዘንድሮ ጦርነት ቲክቶክ ነው። የዘንድሮ ጦርነት ዩቱብ ነው። እግዚአብሔር ምስክሬ ነው። አጥፍተሽም በእግዚአብሔር ፊት ወድቀሽና እግዚአብሔር ሆይ ከዚህ ክፉ ነገር አስመልጠኝ ማለት ስትጀምሩ እግዚአብሔር ከክፉ ሰዎች አንደበት ማስመለጥ ብቻ አይደለም፣ እነዛ ሰዎች በማይታወቁት ነገር ተጠላልፈው ሲወድቁ ለአንቺ ግን መቆም ይሆንልሻል። ለአንተ ግን መቆም ይሆናል። ለአንተ ግን የበላይ ያደርጋል። ተመልከቷቸው። በጣም ብዙ ሰዎች ቲክቶክ ላይ ካያችሁ የሚከሰቱ ሰዎችና የሚሰደቡ ሰዎችና የሚተቹ ሰዎችና የሚተቹ ሰዎች መካከል ያለው ልዩነት ሁሉም ግርግር ታዋቂ ለመሆንና ሁሉም ግርግር ፎሎ ለመሰብሰብ ነው። ነገር ግን ግቡና ተመልከቷቸው። የሚሰደቡ የሚተቹ ሰዎች በጣም ብዙ ፎሎወር አላቸው፣ የሚሰሩ ሰዎች። ነገር ግን ጥፋታቸውን እየተጠባበቁ ለማዋረድ የሚዘጋጁ ሰዎች ጥቂት ተከታይ ናቸው። ይመስለኝ ነበረ ተሳዳቢ ብቻ ነው ብዙ ተከታይ ያለው እያልኩኝ፣ የሚሳደቡ ሰዎች ናቸው ብዙ ተከታይ ያላቸው እያልኩኝ። አይደለም። የሚሰሩ ሰዎች እየሳቱ የሚሰሩ እየወደቁ የሚሰሩ ሰዎች ግን በብዙ ሁኔታ ብዙ ሰው ይከተላቸዋል። ከነድካማቸው እግዚአብሔር አብሯቸው እየሰራ ስለሆነ ኃይሌ በድካምህ ይገለጣል ስላለ እግዚአብሔር በደካማ ሰዎች እየሰራ ይገኛል። አንዳንዶች ይሰራሉ፣ ይቅርታ ይጠይቃሉ። አንተ ደግሞ ይቅርታ መጠየቅ አይሰለችም እንዴ? በቅርቡ አሁን አንድ ዘማሪ ናቲ የሚባል አንድ እየዘመረ እያለ አንድ ስህተት የታየበት ነገር አለና በዛ ነገር ወደ ሚዲያ መጥቶ ይቅርታ ጠየቀ። የምትወዱኝ የምወዳችሁ ቅዱሳን የሆናችሁ ባደረኩት ነገር ስህተት ስለሆነ ይቅር በሉኝ ሲል ያንተ ይቅርታ ደግሞ እያሉ ሰዎች መነሳሳት ጀመሩ። መጽሐፍ ቅዱስ ምን ይላል ስለ ይቅርታ? አንድ ሰው ሳያጠፋ ይቅርታ አይጠይቅም፣ መጽሐፍ ቅዱስ ነው የሚናገረው። ነገር ግን ያጠፋል። ስንት ጊዜ ይቅርታ? 7 ጊዜ፣ 77 ጊዜ ይቅርታ ይጠይቅ። እኛ ደግሞ በልበ ሙሉነት በትዕግስት በይቅርታ መሞላትና መጠበቅ አለብን። ፍርዱ የእግዚአብሔር ስለሆነ አይችሁ ምን አይነት መጽሐፍ እንደምናነብ እንኳን አይገባንም። ምን አይነት መጽሐፍ እንኳን እያነበብን እንደሆነ አናውቅም። ነገር ግን ናቲ አጠፋ ብሎ ዘማሪ ናቲ አጠፋ ብሎ ይቅርታ ሲጠይቅ እንዴት አንተ ሁሉ ጊዜ ያጠፋል፣ ሁሉ ጊዜ ምህረትን ይጠይቃል። በጣም ብዙ ሰዎች ይቅርታ ስለማይጠይቁ እንጂ እናንተ ይቅርታ የምትጠይቀው ሁሉ ጊዜ ነው የምትሉ ሰዎች ልባችሁ ደንዳና ስለሆነ ይቅርታ መጠየቅ ስለማትወዱ ነው። ስለዚህ ዛሬ እግዚአብሔር ነገሩን ገልብጦታልና ደስ ይበላችሁ፣ እንኳን ደስ ያላችሁ። ሻሎም። ሁላችሁ ይሄ ቪዲዮ የምታዩ በአጠቃላይ ለ10 ሰው ሼር አድርጉ። ዩቲዩብን ሰብስክራይብ እንድታደርጉ አሳስባችኋለሁ። እወዳችኋለሁ። መልካም ቆይታ